ጋራ አያይ አረ የኛ ህይወት ይቅር አይወራ ቀኝ ነው ስንለው የሚሆነው ግራ ያየነው ሲጠፋ የነካነው ሲተን ተጠራቅሟል ስንል እንደ ጉም ሲበተን እንዲህ ነው የሚያልፈው። ጠዋት በማለዳ ሳይለቀኝ ድካሜ መልሼ ስነሳ ወፎቹን ቀድሜ እታች ስል እላይ ስል ሳወጣና ሳወርድ ቢያቅተኝ አላርፍ ግዴን ስንገዳገድ ያች ደማቅ ፀሐይ ለሞቃት ሰው ሙቃ ቀሪውን አቃጥላ ስራዋ ነውና ትሄዳለች ውላ። እኔ በዚህ መሀል እየመሸ ይሁን ወይንም እየነጋ ቀና ብዬ ሳላይ ለኑሮ ስተጋ ትመጣለች ደግሞ በምሽት ተጉዛ እልፍ አላፍ አጃቢ ኮከቦቿን ይዛ። አሁን በቀደምለት ድንገት ቀና ብዬ ያየዋት ከበላይ ከሰማዩ ግርጌ ከዳመና ናት ላይ እንዲህም ነበረቻችሁ ጨረቃ በኮከብ አጊጣ የወጣችሁ ደምቃ። እልፍ ጥበበኞች የተጠበቡላት ገጣሚው በቅኔ ብዙ ያወራላት ሰዓሊው በቡርሽ በወጠረው ሸራ በደስታ እያኖረ የፍቅር አሻራ ዘፋኙ በዜማ ውብ ጨረቃ እያለ አፍቃሪም ለፍቅሩ ልቡ እየዋለለ ሲናገር ሲያወጋ ወግ እያሳመረ ላትከዳኝ ላትከጅኝ በስሟ እየማለ ሲያደንቁ ሰምቼ እኔም ላናግራት ላወራት ሚስጥሬን የስደትን ነገር ድካም እንግልቴን ውጣና ውረዱን የናፍቆት ህመሜን። አትፍረዱ በኔ ምንድን ይደረጋል ሰው ሰሚ ከሌለው ብቻውን ያወጋል። ሳወራት ሰማኝ ስተርክ በተራ ስሜን መጮት ቀልጠ ሰማሁ የሚጠራ ብቸኝነት ይዞኝ የምነግረው ሳጣ የናፍቆት ህመሜን ጨረቃ ብትሰጠኝ ጓደኝነት እርሜን። ያቺ የሰው እናት ያቺ ግፋይ ፈሬ የት ሄደሽ ነው ብላ ተቆጣች እንዳውሬ። ሁሉም በየተራ ትንሹም ትልቁም ሲናገሩ አይፈሩ በቻሉት ሁሉ አቅም ተክዤ ደንዝዤ ዳግም ወደ ስራ እንዲህ ነው የሚገኝ የስደት እንጀራ። ድሮም እንደሚለው የአገሬ ሰው ተረት የሰው ቤት እንጀራ ምን ቢጋገር ብዙ እንዲሁ አይገኝም ካልተቅበዘበዙ ይሉ የለ ናፍቆት እያየለ የእናት አለም ሞሰብ የሚያድረው ተከፍቶ ዘንቶ የሚበላው ሁሉም በቤት ከቶ። አፈር ስሆን ብላ አዝና የምታጎርሰኝ ሲርበኝ ሲጠማኝ እየወሰወሰኝ እሱንማ ተውት ይቅር አይነሳ የተነሳ እንደሆነ ያሳያል አበሳ። የአባት አለም ምክር ራሴ እንደባብሶ ተቆጥተውኝ እንደው ያቅፈኛል መልሶ። የጎረቤቶቼ ጉርሻና ምርቃት ይቅር ረመጥ ነው አይነሳ ተውት። ካልን ብዙ ካወራን መቻል ቃል ስደትና ናፍቆት መንፈስ ያስጨንቃል። ሁሉን ለመናገር እኔ ቃል የለኝም ብቻ ግን በደስታ ለእናት ሀገራችን ያብቃን ሁላችንም ይላል።